አቤቱ ጥበብንና ኃይልን ልብንና ልቦናን ዕውቀትንም ስጠን። እንግዲህ ከሚፈታተነን ከሰይጣን ሥራ ሁሉ እንርቅ እንሸሽም ዘንድ አቤቱ ሁልጊዜ ፈቃድህን ውድህንም እንሠራ ዘንድ ስጠን። ስማችንንም በመንግሥተ ሰማያት በሕይወት መጽሐፍ ከቅዱሳንና ከሰማዕታት ሁሉ ጋር ጻፍ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽሕን ላንተ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ኢትዮጵያውያን እንደምን ሰነበታችሁ? ይህ ጸበልተኛ ቲዩብ ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንኳን ለታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላም አደረሰን አደረሳችሁ። ጾሙ ራሳችንን ቤተሰባችንና ሀገራችንን ከክፉ የምንጠብቅበት ያርግልን፣ አሜን። ጸበል ላይ እንዲሁም በንግስ ሰዓት ብዙዎቻችን ተሰርቀናል። አንዳንዶቻችንም ሱባኤ ቦታም የተሰረቅን ሰዎች አለን። እኔም ብዙ ጊዜ ተሰርቄያለሁ። ያው የርኩስ መንፈስን ፈተና እንዳለ ሆኖ ማረሳው ግን በጣም የተጎዳሁት የሆነ ጊዜ ለዋርሴማ ንግስ ነበርና የሰማዕቷ ቀን ነው። እዛ ሄጄ ቦርሳ ይዣለሁ፣ ትልቅ ቦርሳ። እዛ ውስጥ ዋሌት ነበረኝ። ዋሌቴ ውስጥ ደግሞ ብር እንዲሁም ስልኬ እንደዚሁም ደግሞ መታወቂያ ነበር። እንዴት እንዳወጡት አላውቅም። በግፊያ ሰዓት ይመስለኛል ያወጡት፣ ወሰዱብኝ ማለት ነው። ማረሰው እንደውም ትራንስፖርት ራሱ አጥቼ ሰዎች ነበሩ ተባብረውኝ ወደ ቤት የገባሁት ማለት ነውና ብዙ ጊዜ ሌቦቹ ወደ ቤተ ክርስቲያን ፊታቸውን አዙሯል ማለት ይቻላል። በተለይ ንግስ ሲሆን ጸበል ቦታ ላይ እንዲሁም ደግሞ ልብስ ሁሉ የሚወሰድበት አጋጣሚ አለ። ማረሳው እንደውም ከሁለት ወር በፊት ይመስለኛል ጦር ኃይሎች ስላሴ እኔ ለመጠመቅ ስገባ አንዲት እየጮች ነበርና አንድ ወንድም ሲደውላት ያነሳላት ስልኳ ተወስዶ ያነሳላት ወንድ ነውና እኔ እኮ ሴት መስዬ ቀሚስ ለብሼ ነው የሰረኩሽ አላት ማለት ነውና በጣም ተገርሜ ሄዳ እቺት ደግሞ ከካህኑ ጋር ጠብ ጀመረች ማለት ነውና እንደውም ጸበል የሚቀዳ ልጅ ነበርና ታዲያ ካህኑ ጾታ እየመረመሩ ነው እንዴ የሚያስገቡት ብሎ ፈገጋስ ብሎናል በዛ ሰዓትና ስልኩን መውሰድ ከፈለግሽ 10,000 ብር ይዘሽ ነይ ብሏት ወደ ፖሊስ ጣቢያ እንደሄደች አስታውሳለሁ ማለት ነው። በጣም ከባድ ነው በአሁኑ ሰዓት ማለት ነው። ሌቦች ታርጌታቸውን ወደ ቤተ ክርስቲያን አዙረዋል። ምክንያቱም ከእኔም ከራሴ ጀምሮ በፊት የነበረኝ አመለካከት አሁንም ብዙ እንደኔ አመለካከት ያላችሁ ሰዎች አሉ ይመስለኛልና ቤተ ክርስቲያን ውስጥ ሰው የሚሰርቅ አይመስለንም። እኔም በፊት አይመስለኝም ነበር። ምክንያቱም እግዚአብሔር ቤት የሚሄድ ሰው ሁሉ ተቸግሮ ተከፍቶ እንደኔ ማለት እግዚአብሔርን ለመለመን እንጂ እግዚአብሔር ቤት ሌባ አለ ብሎ ብዙ ሰው አያስብም። አሁን ነው እንደውም ብዙ ሰው የነቃውና በተለይ ደግሞ ጸበል ላይ በጣም ከባድ ሌብነት ነው ያለው ማለት ነውና ፒያሳ ጊዮርጊስ ይመስለኛል የሆነ ጊዜ አንድ ወንድም ደህና ልብስ ለብሶ አይተውት እንደውም እዛ አስተናጋጆች አሉ ጫማም የሚቀበሉ ስልክም ካለ ቁጥር ተሰጥቶ የሚቀበሉ አሉ። ግን ልጁ እንግዲህ ቸኩሎ ይመስለኛል ለነሱ ሳይሰጣቸው ልብሱን ሁሉ ሳይቀር ከፓንቱ ሁሉንም ዘርፈውት አስተናጋጆቹ ቱታ ምናምን ሰጥቶት ለብሶ እንደሄደ አስታውሳለሁና ብዙዎቻችን ተሰርቀናል። በቃ እኔ እንዳልኳችሁ የመጀመሪያ ጊዜ የተሰረኩት ሱባኤ ቤት ነው። ሱባኤ ቤት ለጸበል ሄጄ ቦርሳዬን ረስቼ ነበርና የወጣሁት ለሽንት ስወጣ በዛ ሰዓት ቦርሳዬን ፈትሸው ስልኬን ወስደውብኛል ማለት ነው። እና ተደጋጋሚ ነው የሚፈተነው። ያው የርኩስ መንፈስን ፈተና እንደሆነ ባቅም በዚህ ዙሪያ በጣም ነው የምንፈተነው ብዙዎቻችንና ጥንቃቄ እንድናደርግ ነው። በአሁኑ ሰዓት ደግሞ የሱባኤም ሰዓት ነው። ገዳማትም ስንሄድ ቢሆን ወደ ሽንትም ስንሄድ ወዴትም ቢሆን ቦርሳችንን ይዘን መሄድ፣ እንዲሁም ደግሞ ጸበል የሚጠመቅ ሰዓት አብረን ከሰው ጋር ከሆነ እቃችንን እየተጠባበቅን መጠመቅ፣ ካልሆነ ግን አስቸኳይ ካልሆነ ስልክ ትተን ብንሄድ፣ ጫማም ቢሆን ደህና ጫማ አድርገን አለመሄድ ቢወሰድም እንኳን የማይጎዳን ነገር ቢሆን ማለት ነው። ልብስም ቢሆን ቀለል ያለ ልብስ ለብሰን ብንሄድ በዚሁ አጋጣሚ ለማሳሰብ ነውና አንድ 13 ዓመት እንደዚህ በቤተ ክርስቲያን ውስጥ በፊት ይሰርቅ የነበረው ወንድም አግኝቼ ዛሬ 2 ዓመት አካባቢ አርሴማ ቤተ ክርስቲያን ነው ያገኘሁትና ከሱባኤ ስወጣ መንገድ ላይ ነው እንዳጋጣሚ እያወራኝ ስናወራ ይሄ ነገር ማለት እሱን ገብቶበታል። ግን እንዴት እንደተቀጣ በተለይ ቤተ ክርስቲያን ውስጥ የሚሰርቁ ሰዎች ይሄን ነገር ብሰሙት ደስ ይለኛል። ምክንያቱም የሰው ሀዘን መጥፎ ስለሆነ የኛ ኃጢያት ደግሞ
ለህፃናት ልጆቻችንም ስለሚተርፍ ማለት ነውና ይሄ ወንድም እንደነገረኝ ከ20 ምናምን አመቱ ጀምሮ ቤተክርስቲያን ውስጥ ነው የሚሰርቀው። እንደነገረኝ ንግስ በሆነ ሰዓት እስከ 12 ስልክ እስከ 13 ስልክ አገኛለሁ አለ፣ ሰርቃለሁ አለ፣ ወንዶች ጋር ጸበል ቤት በመግባት ማለት ነው። ካልሆነ ደግሞ እኔ በጣም የገረመኝ ሌባ እንዳይሰርቃችሁ ምናምን እያልኩ አለ ከኋላቸው ከኪሳቸው ከሴቶችም ከወንዶችም ቦርሳቸው ውስጥ ብር የሚሆን ስልክ ሰርቃቸዋለሁ አለ። ለምን ሌባ እንዳይሰርቃችሁ ተጠንቀቁ እያልኩ ስለሚሄድ ብዙዎቹ አይጠራጠሩኝም አለና ይሄ ልጅ እንደነገረኝ ከሆነ ትዳር ያዘ። ትዳር ይዞ እንግዲህ ሴት ልጅ ወለደ ማለት ነውና ልጁ በተወለደችበት ሰዓት አንድ እጇና አንድ እግሯ ማለት በቃ እንደ ፓራላይዝ አርጓት ነው የተወለደችው ማለት ነው እቺ ልጅ እና አመት ከምናምን ሲሆናት ሕክምናም ተባለ ብዙ ብቻ የተባለ ቦታ ሄደዋል። አልዳነችም እቺ ህፃን ልጅ ማለት ነው። እና ባለቤቱ አቡነ ጎርጎርዮስ ወደ ቦሌ ነው አለ አቡነ ጎርጎርዮስ ቤተክርስቲያን እዛ ትወስዳለችና እያስጠመቀቻት እያለ የሆነ አባት ንስሐ ገብታችኋል ወይ? አንዳንዴ እኮ በእኛም ኃጢአት ህፃናት ልጆቻችን ይታሰራሉ እና አንቺም ባለቤትሽም ንስሐ ግቡ ይሏታል ማለት ነው። ከዛ እሺ ብላ መታ እንዲህ እኮ አሉኝ ለምን ንስሐ አንገባም ትለዋለች ማለት ነው። ባለቤቱ ናት እንደዚህ የምትለው። በነገራችን ላይ ባለቤቱ እየሰረቀ እንደሚያኖራት አታውቅም። እሱ እንዳለኝ የሆነ መስሪያ ቤት እየሰራ ተላላኪ ጉዳይ አስፈጻሚ እንደሆነ ነው የሚነግራት እንጂ የሚሰራበትን ቦታ በትክክል አታውቅም ማለት ነው። ከዛ እሷ ንስሐ ገብታ እሱ እንደነገ ንስሐ ሊገባ ሲል በጋድ ነው አለ ሲያወራ ቀንድ ያላቸው ሰይጣናት ገረፉኛል፣ በጣም በሾህ ገረፉኛል፣ ደም እስከሆን በቃ የእውነት ነው ሰውነቴን ገረፉኛል እና ነገ ንስሐ ገባለሁ ብዬ ለልጄ ብዬ ንስሐ ገባለሁ። ያ ሁሉ ግን ያዘነብኝ ሰው እኮ ሊሆን ይችላል፣ እውነትም ንስሐ መግባት አለብኝ ለልጄ ስል ብሎ ባሰበበት ሌሊት ነው እንግዲህ እንዲህ ሲገርፉት ያደሩት ማለት ነውና በቃ ነገ ንስሐ ገባለሁ ባለበት ቀን ጧት ሲነጋ እንደ ስትሮክ መታው ማለት ነው። ስትሮክ አፉን አጣመመው፣ እጅና እግሩን ያዘው። ከዛ በኋላ በቃ ንስሐም ሳይገባ ታመመ። በዊልቸር ላይ መሄድ ጀመረ ማለት ነው። አፉንም ተጣመመ፣ ማውራት አይችልም፣ እጅና እግሩ አይሰራም ነበር ማለት ነው። ከዛ በኋላ ባለቤቱ ማለት ነው እዛ ወሰደችው፣ እየተጠመቀ ነበር። ከዛ በኋላ ቀጥታ ሽንቁሩ ሚካኤል ነበር የወሰደችው። ሽንቁሩ ሚካኤል ነው 3 ወር ይሁን 4 ወር እንደተጠመቀ አፉ ተስተካከለ ማለት ነው። የተጣመመው ማውራትም ጀመረ። ከዛ ንስሐ ገባ። ልክ እሱ ንስሐ ሲገባ ሴት ልጁ እጇ ተፈታ፣ እጇ ደህና ሆነ ማለት ነው። እና ወደ 2 አመት ከምናምን መሰለኝ ሽንቁሩ ሚካኤል ነበረ እሱ እንደነገረኝ። እና ንስሐ ገብቶ በቃ እጅና እግሩ ግን የሱ አልተፈታም ነበር። ወደ 2 አመት ኃጢያቱን እያሰበ እዛው እየተጠመቀ ልጁ ግን እጇ ደህና ሆነ። በቃ ደህና ሆነች፣ እግሯ ብቻ ነበር ትንሽ የሚቀረው። እና አርሴማ ገብቶ ነው እኔም ያገኘሁት። ከዛ በኋላ አርሴማ ካኩ አርሴማ ለ7 ቀን አርምሞ ገብቶ ያው ማለት ያዘነበትን ሰው ሁሉ እንዳሳየችው ነው የነገረች። ብዙ ሀዘን እንባ፣ በተለይ እግዚአብሔር ቤት መስረቅ በጣም ከባድ እንደሆነ ሲኦልን ሁሉ ሳይቀር እንዳሳየችው ነው እሱ የነገረኝ ማለት ነው። በህልም ነው ያየው። ከዛ በኋላ እጁ ለቀቀው፣ እግሩ ግን አሁንም ትንሽ በዱላ ነው የሚሄደው ነው እና ወደ 3 አመት 4 አመት ወር እሱም ባለቤቱም ልጁን ይዛው ጸበል ላይ ነበሩ ማለት ነው። እና በዚሁ አጋጣሚ ምን አለኝ፣ ዋካችሁ እግዚአብሔር ቤት አትስረቁ፣ መስረቅ መጥፎ ነው፣ ግን ዓለም ላይ መሆን ይሻላል። ምክንያቱም ያ ሰው እግዚአብሔር ቤት የሚመጣው እግዚአብሔርን አምኖ ነው። ብዙ ደግሞ በእምነት ያልጸና ሰው እግዚአብሔር ቤት ሌባ አለ ብሎ አያስብም። ሲቀጥል ደግሞ ዛምቤድ እግዚአብሔር ፈርዶብኝ ነው የተሰረኩት፣ እግዚአብሔር እሱን ብዬ መጥቼ ነው የተሰረኩት ብሎ የሚያማርር ብዙ ሰው ስላለ ዋካችሁ ተጠንቀቁ፣ ትቀጣላችሁ። እኔ በጣም ብዙ ተቀጥቻለሁ። ሰይጣን በቁሜ ያለው ሁሉ ሲኦል አውርዶኝ ያቃላልኝ ሲነግረኝ እና ይሄ ለሰው አስተማሪ ስለሆነ ነው በዚያው አጋጣሚ ያቀረብኩት እንጂ የሰውን ኃጢአት መዘርዘር ፈልጌ አይደለም። ግን ዋካችሁ አሁንም ቢሆን እግዚአብሔር ቤት የምትሰርቁ እህትና ወንድሞች ተጠንቀቁ። ነገ ለራሳችሁ
ለልጆቻችሁ ከባድ ነገር ነው የሚመጣባችሁ። መጥፎ ነገር ሁሉ ሰው የዘራውን ያጭዳል፣ የታወቀ ነው። ግን ይሄ በተለይ አሁን ጸበል ላይ እንዲሁም ደግሞ ቤተክርስቲያን ላይ የሚሰርቁ ሰዎች ባካችሁ አደብ ያዙ፣ ራሳችሁን ንስሐ ገብታችሁ ተመለሱ ላለው። እኛም ደግሞ ምንናል እንዳልኳችሁ ራሳችን ጠብቅ፣ ስልክ ይዘን ውድ ልብስ ለብሰን ባንሄድ፣ ንጹህ ነገር ለብሰን ሁለት ከሆነ ደግሞ እየተጠባበቅን እንጠመቅ የተሻለ ነው ላለው። እግዚአብሔር አምላክ ጾሙን በሰላም ያስፈጽመን። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሰላም ሁኑ።